እንግዲህ በጣም ያሳዝናል ማለት ነው። ሄርሜላ እስር ቤት ገብታለች። እስር ቤት የገባችበትንም ምክንያት እያንዳንዱን በዚህ ቪዲዮ ላይ የምነግራችሁ ይሆናል። እንግዲህ የቀድሞ ባሏ ነው እስር ቤት ያስገባት። ክስ መስርቶባት ወደ እስር ቤት ገብታለች። የቀድሞ ባሏን ትታ ልጆቿን ትታ ነው አብርሽ ጋር የመጣችሁ ሲልም የቀድሞ ባሏ ተናግሯል ማለት ነው። እኔ እሷን መክሰስ እፈልጋለሁኝ። እኛን ትታ ነው ወደ አብርሽ የመጣችሁ። እሷ ደግሞ ወደ አብርሽ የመጣችሁ ገንዘብና ዝናውን ፈልጋ ነው እንጂ የሱን ፍቅር ፈልጋ አይደለም። እኔ ጋም በፊት ስኖር እንደዚህ ነበረች። እኔ ጋም ገንዘቤን ፈልጋ ነበር፣ ሀብቴን ፈልጋ ነበር። አሁን ደግሞ ገንዘብ ሳጣ ሀብት ሳጣ ወደ አብርሽ ደግሞ መጣች ሲልም ተናግሯል ማለት ነው። ሄርሜላ ገንዘብ ፈላጊ ናት፣ ፍቅር አይገባትም ሲልም የቀድሞ የሄርሜላ ባል ተናግሯል ማለት ነው። እስኪ እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ፍጻሜው ማንንስ ያስለቅሳል? ማንንስ ያስደስታል? በመጨረሻም የብዙዎቻችን ምኞት ተሳካ። አብርሽና ሩታ በሰርጋቸው እያማሩ ነው። ነገር ግን ከዚህ ታላቅ ደስታ ጀርባ ሄርሜላ በአሁኑ ሰዓት እስር ቤት ታስራለች። አዎ ሄርሜላ ታስራለች። ለመሆኑ ሄርሜላን ያሳሰራት ማን ነው? የቀድሞ ባሏ ወይስ ራሱ አብርሽ? አብርሽስ የዛሬ መጡላት የነበረውን ሩታን እንዴት መልሶ ሊያገባት በቃ? ሄርሜላስ የሰራችው ስህተትና የደረሰባት ቅጣት ምንድን ነው? በዚህ ቪዲዮ ውስጥ ማንም ያልተናገረውን እውነተኛ ድራማ የሄርሜላ መታሰር ሚስጥርና የአብርሽንና የሩታን አስገራሚ ዳግም መገናኘት ጉዞ ደረጃ በደረጃ እናያለን። ቪዲዮን እስከ መጨረሻ እዩት፣ እውነተኛ መረጃ ይዛችሁ ትወጣላችሁ። ነገሩ እንዴት ተጀመረ? ሁላችንም እንደምናውቀው አብርሽና ሩታ ፍጹም የሚቀናባቸው ጥንዶች ነበሩ። አብሮ ሰርተዋል፣ አብሮ ስቃዩን አሳልፈዋል። ነገር ግን በመሃላቸው ያልታሰበ አውሎ ንፋስ ገባ። ያ አውሎ ንፋስ ደግሞ ሄርሜላ ነበረች። ሄርሜላ አብርሽ ከሩታ ጋር እያለ በመካከላቸው መግባት ነገሮችን በማበላሸትና እነሱን በማጣላት ከአብርሽ ጋር መሆን ችላ ነበር። ብዙዎቹ በወቅቱ የሰውን ትዳርና ሕይወት አፈረሰች በሚል ሁሉም ሰው እየተናደደባት ነበር። አፈረሰች በሚል በከፍተኛ ሁኔታ ሲወቅሷን ነበር። ነገር ግን የሰው ፍቅር አፍርሶ የታሰረ ቤት መጨረሻው ምን ሊሆን ይችላል? እነሆ እውነት መቼም ቢሆን አትቀርም። አብርሽ የሄርሜላን እውነተኛ ማንነት ተረድቶ ጥልዋት ወደ ቀድሞ ፍቅሩ ወደ ሩታ ተመልሷል። ይህ ዜና ሲሰማ የብዙዎች ደስታ ወሰን አልነበረውም። ማህበራዊ ሚዲያው በደስታ እልልታ ደመቀ። እውነተኛ ፍቅር ያሸንፋል አሉ። አሁን ላይ አብርሽና ሩታ የደረሰባቸው በደል እና መለያየት ረስተው ወደ ሰርግ ዝግጅት እየገቡ ነው። እርስ በእርስ ይበልጥ ተቀራርበዋል። አብርሽ ለሩታ ያለውን እውነተኛ ፍቅር በተግባር እያሳየ ነው። ነገር ግን አብርሽና ሩታ ወደ ሰርግ ሲያመሩ ሄርሜላ ወዴት ሄደች? አሁን ወደ ዋናው አስደንጋጭ ዜና እንምጣ። ሄርሜላ በአሁኑ ሰዓት የቀድሞ ባሏ እና ከአብርሽ ጋር በተያያዘ ወንጀል ሰርታ እስር ቤት ትገኛለች። ብዙዎች የእጇን አግኘች እያሉ ነው። እናንተስ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሄርሜላ ቀድሞ የሰራችው ስህተት የሰው ፍቅር ማወኳ ብቻ ሳይሆን አሁን ደግሞ ከአብርሽና ከቀድሞ ባሏ ጋር ባላት የገንዘብም ይሁን የክብር ማጉደል ግጭት ምክንያት ሁለቱ ተባብረው አብርሽና የቀድሞ ባሏ ማለት ነው ሁለቱም ተባብረው እንዳሰሯት መረጃዎች ይጠቁማሉ። በፊት የሰራችው ጥፋት አሁን ዋጋ እያስከፈላት ይገኛል። የሰው ሕይወት አበላሽታ መሳቅ እንደማትችል ሄርሜላ ትልቅ ማሳያ ትሆናለች። እንግዲህ ሄርሜላ ታስራለች ማለት ነው። አብርሽና የቀድሞ ባሏ ናቸው እሷ ላይ ክስ የመሰረቱት ማለት ነው። እንደሚታወቀው አብርሽም በአሁኑ ሰዓት ማለት ነው በጣም ከሩታ ጋር ነው ያው ግንኙነቱ ያለው። ሩታንም ይቅርታ ጠይቋል። ይቅርታ ሩታም ጠይቀዋለች ማለት ነው። እኔ አጥፍቻለሁ አንቺ አጥፍተሻል ሳይሆን ሁለቱም አጥፍተዋል። ያው ሁለቱም ይቅርታ ተባብሏል ማለት ነው። እንግዲህ አንድ ላይም ሆነዋል። ልጆቻችንን አንድ ላይ እናሳድጋለን ሲሉም በግልጽነት ተናግሯል ማለት ነው። አብርሽም በፊት ቀለበት ነበር ያደረኩልሽ፣ ነገር ግን አሁን ማለት ነው ሰርጋችንን እንሰርጋለን ሲልም በግልጽነት ተናግሯል። እንግዲህ ጋሽዬም በጣም ደስ ብሏቸዋል። በጣም ነው ደስ ያለኝ ሲሉም በግልጽ ተናግሯል ማለት ነው። ምርቃቴም ይድረሳችሁ ሲሉም ተናግሯል። በጣም ነበር ሩታና አብርሽ አንድ ላይ ሲሆኑ ደስ የሚለኝ፣ አንድ ላይ ናቸው እነሱም ህይወታቸው አንድ ላይ ሲሆኑ ደስ የሚለው ሲሉም የአብርሽ አባት ጋሽዬ ተናግሯል ማለት ነው። እንግዲህ የሩታ እናትም በዚህ ጉዳይ ላይ በጣም ደስ ብሎኛል። እንግዲህ ሩታና አብርሽ አንድ ላይ በመሆናቸው በጣም ደስ ብሎኛል። ከመሃላቸው ሄርሜላ ወጣ እነሱ አንድ ላይ ሆነው ልጆቻቸውን ሲያሳድጉ በጣም ደስ ይላል ስትልም የሩታ እናት ተናግሯል ማለት ነው። እንግዲህ በጣም ደስ ይላል። እናንተም ሀሳብ አስተያየታችሁን ኮሜንት ላይ ግለጹልኝ። ኤፋም የአብርሽ ወንድም ማለት ነው በጣም ደስ ብሎታል። እሱ ነው እንኳን ያስታረቃቸው፣ እሱ ነው እንዲታረቁ መንገዱን የከፋፈተው ማለት ነው።
እንግዲህ እናንተም አብርሽና ሩታ እንዲታረቁ በጣም ነበር የምትፈልጉት። እንግዲህ እነሱ በአሁኑ ሰዓት ታርቀው አንድ ላይ ሆነዋል ማለት ነው። በጣም ደስ ይላል። እንግዲህ እናንተም ሀሳብ አስተያየታችሁን ኮሜንት ላይ ግለጹልኝ። ብዙዎቻችሁ አንድ ላይ እንዲሆኑ፣ ብዙዎቻችሁ እነሱ አንድ ላይ ሆነው ልጆቻቸውን እንዲያሳድጉ ነበር የምትፈልጉት። አሁን እንግዲህ ሩትዬም አርግዣለሁ ብላለች። ሁለተኛ ልጃቸውንም አንድ ላይ ለማሳደግ እንግዲህ አንድ ላይ ሆነዋል ማለት ነው። ሰርጋችንም በቅርቡ እንሰርጋለን ሲሉም ተናግሯል። አብርሽም እንግዲህ ተሳስቼ ነበር፣ ብዙ ሰዎች ከሩታ ጋር እንዲሆን ይፈልጉ ነበር፣ እኔም እንግዲህ አልሰማም ብዬ ነበር፣ አሁን ግን ተጸጽቻለሁኝ፣ ከሩትዬ ጋር እሆናለሁኝ ሲልም ተናግሯል ማለት ነው። ሄርሜላ እስካሁን በጣም ሸውዳኝ ነበር። ሄርሜላ በጣም ሸውዳኛለች። እኔ ግን አላወኩም ነበር። ለካስ እሷ ገንዘቤን ሀብቴን ፈልጋ ነው እንጂ ዝናዬን ፈልጋ ነው እንጂ እኔም ፈልጋ አልመጣችም። ደግሞም ልጅ ያላት ከሌላ ቦታ ባሏን ትታ ልጆቿን ትታ ነው እኔ ጋር የመጣችው ሲልም አብርሽ ተናግሯል ማለት ነው። እንግዲህ እናንተ ምን ትላላችሁ? ትዳሯን ትታ እዚህ መታ ከአብርሽ ጋር መሆን ነበረባት ትላላችሁ ወይ አጥፍታለች ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ የቀድሞ ባሏና አብርሽም እንግዲህ አንድ ላይ ተመካክረው ከሷታል ማለት ነው። ትዳር ላይ ትዳር አይፈቀድም። ስለዚህ ልጆቿን ትታ ባሏን ትታ እዚህ መታ ከአብርሽ ጋር በመሆኗ የቀድሞ የሄርሜላ ባል ከሷታል። አብርሽም እንግዲህ ክሱን አቅርበዋል ማለት ነው። እንግዲህ የሄርሜላ እናትና አባትም በዚህ ጉዳይ ላይ በጣም ተናዷል ማለት ነው። እኛ ልጃችንን ስናሳድግ በፊት እንደዚህ አላሳደግናትም። እኛ ልጃችንን ስናሳድግ ቁም ነገር እንድናይ ትልቅ ደረጃ እንድደርስና ጥሩ ነገር እንድትሰራ ነው እንጂ እንደዚህ የሰውን ትዳር እንድበጠበጥ አድርገን አልነበረም ያሳደግናት ብሎም ተናግሯል ማለት ነው። እንግዲህ ጓደኛ ያበላሻልና ከጓደኞቿ ጋር ስትሆን ነው ይሄንን ነገር የለመደችው ሲሉም ተናግሯል። እኛ እንደዚህ አላስተማርናትም፣ እንደዚህ እንድታርግም አንፈልግም ነበር። የሰውን ፍቅር አግኝታ ሰውን አክብራ ሰውን ዝቅ ብላ አክብራ እንድታደግ ነበር እኛ ያሳደግናት። እሷ ግን አሻፈረኝ ብላ ከጓደኞቿ ጋር ወጥታ ይሄንን ድርጊት ማድረጓን ቀጥላለች ብለው ተናግሯል ማለት ነው። የሄርሜላ እናትና አባትም በሷ ስም ይቅርታ እንጠይቃለን፣ ይቅርታ አድርጉላት ሲሉም ተናግሯል። ክሱን አንሱና ካሁን በኋላ እኛ መክራታለን፣ እሷም ወደ ቤቷ በሰላም ትመለስ፣ ከነሩታና ከነ አብርሽ ጋር ራሱ በሰላም ትኖር ሲሉም ተናግሯል ማለት ነው። እንግዲህ በጣም ብዙ ሰው ተማሯል በሄርሜላ ጉዳይ ላይ ማለት ነው። እሷም በአሁኑ ሰዓት እስር ቤት ነው የምትገኘው። እናንተም እስኪ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እናትና አባቷም እውነት አላቸው። እስኪ አንድ ይቅርታ ቢደረግላትና ቢመክሯት ልትመለስ ትችላለች ማለት ነው። አንዴ ልመርቃችሁ፣ ከሀገር ውጭ ያላችሁ በሰላም በጤና ወደ ሀገራችሁ ይመልሳችሁ። የሰራችሁት ገንዘብ በሙሉ ይባረክላችሁ። ሀገር ውስጥ ያላችሁ በሰላም በጤና ያኑራችሁ። ቪዲዮ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።